ዘመኗንም መቁጠር ይቻላል። ያው በትናንሽ ወረቀቶች የሆነ ጊዜ ሀሳብ ሲመጣ ሲጻፉ አይቻሉም፣ ግን ያው ይቀመጣሉ። በአንድ ወቅት ይሰበሰባሉ እና ግን ምን እንደምቀርላቸው አላውቅም ግን በጣም ይገርማል አለ። ያጣፋውን የማዕረግ ነጠላ ጥለት መጎናጸፊያውን እያስተካከለ ምኑ ነው በል የሚገርመው አለ። በማለዳ እቤቱ ድረስ የመጣለትን ትኩስ ዜና ለመስማት ያቻውን አንደበት በጉጉት እየተመለከተ መቼም እንዲህ በማለዳ ማንም ሳይቀድምህ ቤቴ መገኘትህ ምርጥ ዜና ይዘህልኝ እንጂ ባዶ አፍህን እንዳልመጣ የገባኝ ገና ከበሩ ድምፅህን ስሰማ ነው። እስኪ ቁጭ በል አረፍ በላልና ሌሊቱን ካሳለፈበት መኝታው ከትራሱ እንደምንም ቀጥ ብሎ ጆሮውን ለሚሰማው ወሬ አመቻቸ። እኔ እኮ አለ ወደ ዋናው ሀሳብ ከመግባቱ በፊት ወሬውን የሚያጣፍጥለት፣ የሚያዋዛለት፣ የሚያራዝምለት እንዲሁም ሀሳቡን የሚያስፋፋለትን ቃላቶች በመምረጥ እኔ ምልህ አለ ወደ ጆሮ አሁንም ጠጋ በማለት ይሄ እምነት የተራ ሰዎችና ምናምንቴዎች ስልህ ያልተማሩና ድሆችን በሽተኞችን ያስከተለ አልነበረም እንዴ? ስለምንድን ነው የምታወራው? ከትናንት በስቲያ ስለተሰቀለው ስለ ኢየሱስ። ስለ ኢየሱስ ሞት? አዎና። ታዲያ ምን ሆነ እንዴ? የሚገርምህ ሬሳው እንዲሰጠው የጠየቀው ማን እንደሆነ ታውቃለህ? አይ ገና ካንተ ልሰማ ነው። አምልጦሃል። አንተ እኮ ይሄ እግር ከሰለለ ወዲህ ብዙ ነገር ጎደለብህ። አዎ እንዳንተ አይነት ፈጣን እግሮችና ፈጣን ምላሶች በዙሪያዬ ባይኖሩ ምን ሆን ነበር? ኧረ እባክህ ብዙዎች ሲፈወሱ ብልጥግናችን ወደኋላ ሳያስቀረን አልቀረም። አሁንማ ሳየው ምናልባት በንቀትና በጥላቻ ተይዘን ኋላ ቀሪዎቹ እኛው ባንሆን። እኔ እንኳን የማውቃቸው ስንቶቹ ከብዙ ደዌ ተላቀዋል። ምን ይደረግ እንዲሁ ሰፈር ለሰፈር ብቻ ስንቱ ጥሎ ይሄድ አለ በቁጭት። አሁንማ ገንዘቤም እየመነመነ ሄደ። ታዲያ ምን ታወራለህ? እሱስ ሞት አይደል እንዴ? እንዴ ቢሞትም እኮ ብዙዎችን አድኖ ነው። መቼም እሱ ስለሞተ የተፈወሱት ሁሉ እሱ ሞቷልና በሽታችሁን ኑና ውሰዱ አይባሉ። አንዴ ድነው የለ እንዴ? ተወኝ ወዲያ። አሁን ያለፈ ጸጸትህን ተውና የመጣህበትን ጉዳይ ንገረኝ እንጂ። እናማ ዮሴፍን ታውቀው የለ እንዴ? ዮሴፍ የአርማቴዎስ እንዳይኛው እረሱኛው አይደለም። በቀጥታ ሄዶ ጲላጦስን አስክሬኑን ሊሰጠው ጠየቀ። የማንን? የኢየሱስን። ታዲያ የኔን? እሺ ጲላጦስን ፈቀደለታል። እናማ በዚያ በውድ ዋጋ ብዙ ገንዘብ አውጥቶ ከገዛው ለራሱና ለቤተሰቡ ካዘጋጀው ከአዲሱ ውቅር መቃብር ውስጥ አስክሬኑ በክብር እንዲያርፍ አደረገ። ምንድን ነው የምታወራው? ይህንኑ ነው። ታዲያ ዮሴፍ ባያምን ኖሮ ስለ አስክሬኑ ምን ገዶት? ያውም አንጡራ ንዋዩን ያፈሰሰበትን የታወቀውን የመቃብር ስፍራ የአይሁድ ንጉሥ ተብሎ ስም ተለጥፎበት ዝንተ ዓለም በስሙ ተመዝግቦ ለትውልድ እንዲተላለፍ ይፈቅድ ነበር? አንተየው ወዴ
ኧረ እባክህ ብዙዎች ውስጡን ሄደዋል። እኔም አንድ አይነቴ አንተም ሽባነትን ይዘን መቅረታችን ነው የገረመኝ። ኧረ መቼም ሰው አይቶ ምን መሆን ምን አይታ ነው አሉ። እኔም እንደሱ ብላ አይሆኑ መሆን የገጠማትን እንስሳ ትረዳኛለህ? አይ እኔ እንኳን ጫፍ ካላስያዝከኝ መፈልሰፍ አይሆንልኝም። ስታስይዘኝ ግን አቀናብርልሃለሁ። የሆነ ሆነና ምን አማረህ? መቼ በማማር ሆነ? እንደ እውነቱ ከሆነ ባገኘው ነበረ። ድሮ በሰፈር በመንደሩ ሲያልፍ ህዝብ ሲከተለው ሞያ መስለኝ ለየምናምኑ ሳጎበድድ ሳልሰማው ቀረው። እውርነቴን ይዤ ቢያየኝ እንኳን አይጨክንብኝም ነበር። ግና ምን ያደርጋል። ሌላው የሚገርመውን ነገር ልንገርህ። ኧረ ምን ቀረ? ዛሬ በማለዳ የመጣሁት ልነግርህ የፈለግኩት የከጀልኩት እርግጠኝነቱ ምን ያክል እንደሆነ አላውቅም፣ ገና አላጣራሁም እንጂ ተነስቷል የሚል ወሬ ከተማውን ሞልቷል። ምን አለ? በደስታ የተኛባትን አልጋ ለመስበር እስክትንቃቃ ድረስ ተወራጨባት። ተነስቷል ከሞት ታዲያ ከእንቅልፍ ነው እንዴ? እና አሁንማ አያመልጠኝም። ማነኝ? ልጆች ቶሎ ኑ! በሁሉም አቅጣጫ ተበትናችሁ በከተማው የሚወራውን ሁሉ ሰብስባችሁ ይዛችሁልኝ ነው። ወቸ ጉድ! አንተ ስለ መቃብሩ ስታወራ ጥሎለት ተነሳ፣ ባርኮለት ተነሳ ማለት እኮ ነው። ዮሴፍ እንዴት የተባረከ ሰው ነው! ዮሴፍ ነገሩ ገብቶታል። ለካ የሚጠይቀንን ሁሉ የሚጠይቀን ለጊዜው ነው። ለመሆኑ የያዝነውን ሁሉ የምንይዘው እስከ መቼ?